ጤና ይስጥልን ውድ የጀማው እልፍኝ ቤተሰቦች፣ እልፍኛችን ከዛሬ ጀምሮ ሳምንታዊ ትንታኔዎችን በተለያዩ ርዕሰ ጉዳዮች ዙሪያ ይዞላችሁ ይቀርባል። በዛሬው ትንታኔያችን የተፈጥሮ አደጋ ተጋላጭነትና የሚያስከትለውን ውድመት በቅርቡ በጋሞ ዞን ከደረሰው አደጋ ጋር አስተሳስረን የምናቀርብ ይሆናል። በመጋቢት 1 2018 ዓመተ ምህረት በደቡብ ኢትዮጵያ ክልል በጋሞ ዞን በተለያዩ ቦታዎች በጣለው ከባድ ዝናብ የተነሳ በተፈጠረው የጎርፍ መጥለቅለቅና የመሬት መንሸራተት አደጋ ከ80 በላይ ዜጎች ሲሞቱ ከ125 በላይ ሰዎች እንደወጡ ቀርተዋል። ከ11,000 በላይ ዜጎችም ተፈናቅለዋል። በተያያዘ በአርባ ምንጭ ከተማ የኩልፎ ወንዝ ሞልቶ ተፈጥሯዊ አቅጣጫውን ለቆ በመሄዱ የተነሳ በተከሰተ የጎርፍ አደጋ የ31 በተለያዩ ደረጃ የሚገኙ ማህበራት፣ 2 የኢንቨስትመንት ፕሮጀክቶችና 1 የግብረሰናይ ድርጅት ንብረት ወድሟል። የክልሉ መንግስትም ከመጋቢት 5 እስከ 8 የሚቆይ የ3 ቀናት ሀዘን ከማወጅ ጀምሮ የአደጋው ተጎጂዎችን ለማገዝ የሚደረጉ ድጋፎችን ሲያስተባብር ቆይቷል። የተለያዩ የሀገር ውስጥና ዓለም አቀፍ ተቋማትም የበኩላቸውን ድጋፍ ሲያደርጉ ነበር። ከነዚህም ውስጥ የቱሪዝም ሚኒስቴር፣ የዓለም የጤና ድርጅት፣ የጋሞ ልማት ማህበርና የሃይሌ ሆቴልና ሪዞርቶች ግሩፕ ይጠቀሳሉ። መጋቢት 6 ቀን 2018 ዓ.ም ደግሞ በአደጋው ህይወታቸውን ላጡ ወገኖች የባህላዊ የለቅሶ ስነ ስርዓት ወይንም ባሌ ተካሂዷል። ሚኒስትሮችና አርቲስቶችም በቦታው በመገኘት ተጎጂዎችን ያጽናኑ ሲሆን የተለያዩ አገራት መሪዎችና ድርጅቶችም መጽናናትን ተመኝተዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለፕሬዝዳንት ታዬ አጽቀሥላሴና ለጠቅላይ ሚኒስትር ዶክተር አብይ አህመድ በተላከ መልእክት በአደጋው ከልብ ማዘናቸውንና ለተጎጂዎች ድጋፍ ለማድረግ ፈቃዳቸው መሆኑን ገልጸዋል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ በበኩላቸው በአደጋው አካላዊና ስነ ልቦናዊ ጉዳት ለደረሰባቸው ሽረትን፣ ለሟች ቤተሰቦችም መጽናናትን ተመኝተዋል። ድጋፍ ላደረጉ አካላትም ምስጋናቸውን አድርሰዋል። ሊቀመንበሩ በቀጠናው አገራት ውስጥ የሚከሰተውን ተደጋጋሚ የጎርፍ መጥለቅለቅ በመጥቀስ መንግስታት አደጋውን ለመከላከል ቅድመ ጥንቃቄ ስራዎችን በማስፋት ብሎም የአየር ንብረት ለውጥን የሚቋቋም ስርዓት በመገንባት ችግሩን እንዲቀርፉ ጥሪ አቅርበዋል። የደቡባዊ ኢትዮጵያ ክፍሎች በተፈጥሯዊ አቀማመጣቸው እንዲሁም አሰፋፈር ምክንያት ለመሰለ አደጋዎች በተደጋጋሚ ሲጋለጡ ይስተዋላል። ባለፈው ዓመት የጎፋ ዘንድሮ ደግሞ የጋሞ ዞኖች ተመሳሳይ አደጋ አስተናግደዋል። ባለሙያዎች እንደሚናገሩት እነዚህ የተፈጥሮ አደጋዎች በጂኦሎጂካዊ ወይም የመሬት ውስጣዊ እንቅስቃሴ፣ በአካባቢያዊና ሰው ሰራሽ ምክንያቶች ይፈጠራሉ። ከባድ ዝናብ፣ ተዳፋት፣ የመሬት አቀማመጥ እና የአፈር ውቅር ተፈጥሯዊ ወይም ጂኦሎጂካዊ ምክንያቶች ውስጥ ይካተታሉ። በሌላ በኩል በሰው ልጆችና አካባቢያዊ ምክንያትነት የሚሰረዘሩት ደግሞ የደን መመንጠር፣ የግብርና መስፋፋትና ከልክ ያለፈ ግጦሽ ናቸው። ከዚህ በተጨማሪ ደግሞ ተገማች ያልሆነው የዝናብ ሁኔታ ከላይ ከጠቀስናቸው ምክንያቶች ጋር ተደማምሮ አደጋውን የከፋ አድርጎታል። ኢትዮጵያ አገር አቀፍ የአካባቢ ጥበቃ ስራዎችን በስፋት ከሚያካሂዱ ሀገራት አንዷ ነች። የአረንጓዴ አሻራ ኢኒሼቲቭ በየጊዜው የሚተከሉ ችግኞች መጠንን ቢጨምርም ውጤቱ መታየት ግን አልጀመረም። ኢኒሼቲቭ እስካሁን ከ40 ቢሊዮን በላይ ችግኞችን ለመትከል ያስቻለ ሲሆን የእጽዋቶቹ የመጽደቅ መጠንም 85 በመቶ እንደደረሰ ይነገራል። በደቡብ ኢትዮጵያ ክልል ባለፉት 4 ዓመታት ብቻ 1.4 ቢሊዮን ችግኝ ተተክሏል። በዚህ ዓመት ደግሞ 500 ሚሊዮን ችግኞችን ለመትከል እንቅስቃሴ እየተደረገ ነው። ክልሉ ይህንና መሰል የአካባቢ ልማት ስራዎችን እየሰራ ቢሆንም አሁንም ድረስ የጎርፍና የመሬት መንሸራተት አደጋዎችን በተጠናከረ ሁኔታ መከላከል አልቻለም። ለመሆኑ ችግሩ የት ጋር ነው? ሳይንሳዊ ምርምሮች የመሬት መንሸራተት አደጋዎችን ለማወቅና ለመከላከል ይረዳሉ። በኢትዮጵያም የተለያዩ ዩኒቨርሲቲዎች መሰል ጥናቶችን የሚያደርጉ ቢሆንም የሚጠቁሟቸው መፍትሄዎች በበቂ ሁኔታ ለህብረተሰቡም ሆነ ለሚመለከቷቸው ተቋማት ሲደርሱ አይታይም።
የመፍትሄ ሀሳቦቹ ለክልሉ ባለስልጣናት ቢደርሱ እንኳን እነሱን ለመተግበር የቴክኒክና የሀብት ውስንነት ይኖራል። የኢትዮጵያ ብሔራዊ ሜትሮሎጂ ኢንስቲትዩትም ዕለታዊ፣ ሳምንታዊና ዓመታዊ የአየር ትንበያዎችን እንደሚያቀርብ ይታወቃል። ነገር ግን እነዚህ ትንበያዎችን መሰረት ያደረገ ስራ በስፋት ሲሰራ አይስተዋልም። በዚህም የተነሳ አደጋዎችን ቀድሞ የማወቅ ግንዛቤ አነስተኛ ነው። አደጋ በተፈጠረ ጊዜም የሚያደርሰው የሰውና የንብረት ውድመት አስከፊ ይሆናል። ከችግሩ በዘላቂነት ለመላቀቅ አገሪቱ በአካባቢ ጥበቃ ዙሪያ ሁለገብ እንቅስቃሴ ማድረግ አለባት። ይህንን ለማድረግ እና አደጋውን ለመከላከል የሚያስችሉ ስራዎችን በተቀናጀ መንገድ ማስኬድ ያስፈልጋል። ኢትዮጵያ ለመሬት መንሸራተትም ሆነ ለጎርፍ አደጋ ተጋላጭ በሆኑ አካባቢዎች የሚደረጉ ሰፈራዎችን የሚገድብ ሕግ ያስፈልጋታል። በዚህ ዙሪያ የመንግስትና የክልል አስተዳደሮች ጥብቅ ቁጥጥር ማድረግ እንደሚኖርባቸው ባለሙያዎች ይመክራሉ። ሕጉን በማውጣትም ሆነ በማስፈጸም ሂደት ግን የማህበረሰቡን ተሳትፎ ማጉላት ያስፈልጋል። ከዚህ ጎን ለጎን የፍሳሽ ማስወገጃ ስርዓቶችን ማጠናከር፣ የጎርፍ መከላከያ ግንባታዎችን ማስፋፋት እንዲሁም ሌሎች ወሳኝ ምህንድስና መፍትሄዎችን በስፋት መተግበር ይገባል። በሌላ በኩል የማህበረሰቡን እውቀትና ግንዛቤ ማሳደግም አለ የሚባል ጉዳይ አይደለም። ይህን ለማሳካትም የተለያዩ ተከታታይ ማህበረሰብን የማንቃት ዘመቻዎች መካሄድ አለባቸው። ንቅናቄዎቹ የቅድመ ማስጠንቀቂያ መልእክቶችን ፈጥኖ በመረዳትና ቅድመ መከላከል ስልጠናዎችን ሊጨምሩ ይችላል። እነዚህ የቅድመ አደጋ መከላከል ስልቶች የአካባቢውን ተፈጥሯዊና ማህበረሰባዊ ሁኔታ ከግምት ያስገቡ መሆናቸው የተሻለ ውጤት ያስገኛል። በመሆኑም ዜጎች በመሰል እንቅስቃሴዎች ዙሪያ ንቁ ተሳትፎ ሊያደርጉ ይገባል። መሰል ተሳትፎዎች ናቸው የሜትሮሎጂ ትንበያንም ሆነ ጂኦሎጂካዊ ማስጠንቀቂያዎችን አደጋን ወደሚያስቀሩ ቅድመ መከላከል ስራዎች የሚተረጎሙት። እዚህ ጋር አጽንኦት ሊሰጠው የሚገባው የብሔራዊ ሜትሮሎጂ የትንበያ መረጃ በዜጎች በተቻለ መጠን በአፍ መፍቻ ቋንቋቸው እንዲደርሳቸው መደረግ አለበት። በተለይም ተደጋጋሚ አደጋ በሚያጋጥማቸው አካባቢዎች የማህበረሰቡን ቋንቋና ባህል ያማከለ ቅድመ ማስጠንቀቂያ ስራ ሊሰራ ይገባል። በእነዚህ አካባቢዎች የሚሰሩ የአካባቢ ጥበቃ ስራዎችም ስሮቻቸውን በጥልቀትና በስፋት የሚዘረጉ ጠንካራ አገር በቀል ዛፎችን በመትከል በተዳፋት አካባቢዎች የአፈር መሸርሸርን መከላከልን እንዲጨምሩ ይችላል። ለማህበረሰቦችም የመሬት መራቆትን የሚቀንሱ የግብርና ዘዴዎችን ማስተማርም ልዩ አስተዋጽኦ ይኖረዋል። በአጠቃላይ የአካባቢ ጥበቃ ስራ በክልልና በአገር አቀፍ ደረጃ በሚተገበሩ የልማት እቅዶች፣ የመሰረተ ልማት ፕሮጀክቶችና የግብርና ፖሊሲዎች ውስጥ መካተት አለበት። እንደ መውጫ በጋሞ ዞን የተከሰተው የመሬት መንሸራተት አደጋ አገሪቱ የአካባቢ ጥበቃ ጉዳይን አጀንዳ አድርጋ ልትሰራበት የሚገባ ጉዳይ መሆኑን ያሳያል። በወቅታዊነት ለተጎዱት እርዳታ የማቅረብና የማገገም ስራዎች ላይ ትኩረት ማድረግ ቢገባም በዘላቂነት ችግሩን ለመፍታት ግን የተፈጥሮና ሰው ሰራሽ የአደጋ ተጋላጭነትን ከአካባቢ ጥበቃና ከማህበረሰብ የእድገት ፍላጎት ጋር ባስተሳሰረ መልኩ በሚሰሩ ስራዎች የሚከወን ይሆናል። ለዚህም እንዲረዳ ዘላቂ የመሬት አስተዳደር ላይ ኢንቨስት ማድረግ፣ ማህበረሰቦችን ማብቃትና አስተዳደርን ማጠናከር ይገባል። ለዛሬ የያዝነው የመረጃ ትንታኔ እዚህ ላይ ያበቃል። ሳምንት በሌላ ርዕስ እንደምንገናኝ ሰላም።